ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ሰላም ቆያችሁኝ፣ እንኳን በሰላም መጣሁኝ እኔም እያልኩኝ የዛሬ የኢድ ውሎ ላስጎበኛችሁ። ዛሬ ፏፈሽ አድርገነዋል ኢንሻአላህ። ይሄን ይመስላል ጓደኞቼ ምናምን ተሰባስበን ነበረ ዛሬ ኢንሻአላህ። እኔን ይመስላል ኢዱላችን። ያመት ሰው ይበለን እላችኋለሁ ቤተሰቦች። እንደት ነበር እናንተ ጋር ኢድ? ከኔ ጋር እንደምታዩት ነው ፋፈሽ ብለን አልሐምዱሊላህ በሰላም ጀምረን ጨራሽ ላደረገን ጌታ አመሰግናለሁ። ምስጋናው ይገባው ለዓለማቱ ጌታ አላህ ሱብሃነሁ ወተዓላ። እና እንዴት ናችሁ ቤተሰብ? እናንተ እንዴት ነበር ውሏችሁ? በማዳም ቤት ወይስ ወጣችሁ ዘና ፈታ እያላችሁ ነው ወይስ በስራ ነው? ያው እንግዲህ የዛሬ አመት በሰላም በጤና በፍቅር በሀገራችን ከቤተሰቦቻችን ጋር ተቀላቅለን አላህ በሰላም ያድርሰን እላችኋለሁኝ። ኢንሻአላህ የዛሬ አመት ደግሞ በሀገራችን እንጾማለን ኢንሻአላህ በሰላም በጤና በፍቅር እዛ ያድርሰን እላችኋለሁ። ዋናው ጤና ነው፣ ይሳካል። አብሽሩ ሁላችሁም በያላችሁበት በዓለም ዳርቻ አላህ ይጠብቃችሁ እላችኋለሁ። ቤተሰብ የዛሬ ውሎ እንግዲህ ይህን ይመስላል። ቡና ምናምን ጠጣን። ዘጋ ሻማ አለ እዚህ ጋር ደግሞ ፈዋከ ምናምን በቃ ዳቦ ላሳያችሁ እስኪ። ምርጥ ዳቦ እንደምታዩት ነው። ምርጥ ዳቦ አለ በእውነት ሲያምር፣ ደግሞ ፍፍት ያለ ነው። እንደውም በዚህ እንትን ይላል እንጂ ማሻአላ። እስኪውት ማሻአላ። ምን ይመስላል? እና እንዴት ናችሁ ጋይስ? ደህና ናችሁ ወይ? እና ዛሬ ይሄንን ይመስላል ውሏችን። ማሻአላ በሉ እሺ፣ ማሻአላ በሉ። መልካችን ደግሞ ይሄንን ይመስላል። በቃ በቤታችን እንደዚህ ፏ ብለናል። እና ቤተሰቦች ስለምትከታተሉኝ በጣም ነው የማመሰግነው። ጋር ደግሞ እናምናለን ማሻአላ ቤተሰብ አብሽሩ በቃ።